ሰላም ዩቲዩብ ደህና ናችሁ? እንዴት ናችሁ? ያለሁላችሁ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበል። ሀኒቾ ነኝ ከማዳም ኩሽና። ህይወት ይኸውላችሁ እንደዚህ ነው። በቃ ቀኑ ይሮጣል፣ ይመሻል፣ ይነጋል። 9 ወር ሆነኝ። 9 ወር ቀኑ ግን እንዴት ነው የሚወጣው? ለውጥ የለም ብቻ ተመስገን ነው። ዋናው ነገር ጤና ነው። ከዚህ በኋላ ለውጥ ይኖራል ብዬ ተስፋ አደርጋለሁ። 9 ወር አስቆጠርኩ ማለት ነው። ቀኑ በጣም ነው የሚሮጠው። እኔ ራሱ ትናንትና የመጣው ይመስለኝ፣ ግን በ9 ወር ውስጥ ምን ተቀየረ? ከስቼ የነበርኩት ልጅ ተመልሼ ወፈርኩ። ምክንያቱም ካላችሁ ሙቀት ያወፍረኛል። እኔ በጣም ሙቀት የሚያወፍረኛል። ሙቀት በጣም ያወፍረኛል። ለምን እንደሆነ እንጃ፣ በጣም ሙቀት ያወፍረኛል እና እንደዛ ነው። ዛሬ ዳቦ ጋግራለሁ ብዬ ማለት ነው ያሽ ጌታ ይቻላል። ለምን አይገር ዳቦ እኔ በኔ ቤት እኮ ዳቦ ነው። ምን ቢሆን ጥሩ ነው? አልነፋም። አልነፋ ይሁን ሊጣሳ እኔ ያሰቡት እንደዚህ ኩፍ የሚል ዳቦ አለ። አልተሳካልኝም ዛሬ። እንዴት ነው አሱስ ቂጣው ነው ተጋገረ። እንዴት እንደሆነ አላውቅም። ቂጣ ሳንሽ ይሁን አልነፋ ይሁን አልገባኝም። ብቻ ቂጣ ሆነ። ዋናው ነገር ቂጣ ነው ማለት ነው። ቂጣ ነው። ብዙም አልነፋም፣ ግን ይጣፍጣል። እኔ ማስጋገር አሳያቸዋለሁ ብዬ ነበር። እንኳንም አላሳያችሁ። እንዴት ስቁብኝ ነበር። አሁን ሄዳ አሁን አለች ወይ ሙያ እንደዚህ አልጠበቅኩትም። እኔ የጠበቅኩት እንደዚህ ኮፍ ብሎ ማለት ነው። ላይክ እንደ ድፎም ባይሆን ያኔ ከፍታ ይኖራል ብዬ ነበር ያሰብኩት። ግን አጅሬው ቂጣ ሆኖ ብቻ ሙያ ነው እንግዲህ። አይ ምን እንደሆነም አልገባኝም። ወይ እርሻ ሰንሽ ነው ወይ ሌላ እንጃ አልገባኝም። እንብላ ይጣፍጣል። የብረሌ ዳቦ ማለት ነው። ኢትዮጵያ ያለው በጣም ጎበዝ ነው። ዳቦ በጣም ይወጣልኝ ነበር። ግን እንዴት እንደሆነ ባያውቀው ዳቦ ያልኩትኝ ወደ ቂጣ ተቀይሯል። ተመስገን ነው። ዋናው ነገር በቃ ዳቦ ይብሳል እንጂ ትንሽ ዳቦ ጠረን ካለው ይበቃል በሚለው ይዤዋል። አሁን ራሴን ያሰማሁትኝ ዳቦ ነው በሚለው ዳቦ ነው። ሀኒቾ ዳቦ የደጋግሽው እያልኩ ራሴን አሳምናለሁ ማለት ነው። እና ደህና ናቸው። ስራ እንዴት አድርጓቸዋል? የሙቀቱን ነገር አትጠይቁኝ። እግዚአብሔርን የሙቀቱ ነገር አትጠይቁኝ። በጣም ነው የሚሞቀው። በጣም በቃ ምን ልበላችሁ፣ እንዴት እንደሚሞቅ አለን እንዳለን ብቻ ተመስገን ነው። እንደኔ ደግሞ በማዳም ቤት የምትሰሩ ሀኒ የምትላቸው ሰራችሁ ብራችሁን ያዙ። ብር መያዝ ነው፣ እቃ መግዛት። አሁን እኔ ማለት ከባለፈው ስታቴ ስማር አሁን በጣም ከሚቆጨኝ ነገር ምንድነው ያን እቃ የገዛሁት በጣም ይቆጨኛል። እንዴት እንደሚቆጨኝ የሚጠቅመኝ መስሎኝ አሁን ያን ጫማ ያን ቡትስ ያን ምን መስብሰብ አድርጌ ሲል ቢጠቅመኝ መስሎኝ ነበር፣ ግን አልጠቀመኝም። አሁን ላይ ግን ከዛ ስለተማርኩበት አሁን አልሰበስብም እንደዛ። አሁን እኔ ዘጠኝ ወይም አንድ ነገር አልገዛሁም። ለምን ብዬ ነው የምገዛው? ካለፈው ስታቴ ስለመማር ማለት ነውና ሊሆን አግባብ አለ። አሁን ለምሳሌ ልብስና ጫማ ያስፈልጋል፣ ቦርሳም ቢሆን ያስፈልጋል። ግን ምንድነው አሁን ልብሱ እንደ ስራችሁ ለምሳሌ ኢትዮጵያ ስንሄድ ልብስ የምንለብሰው እንደ ሰፈራችን፣ እንደ አዋዋላችን፣ እንደ ኑሯችን ነው አይደለ? አሁን እኔ ደግሞ አሁን የራሴን ሳወራ ይዤ የሄድኩት ልብስ ለሰፈሬም አይመጥነኝም እንዴ። የሚገርማችሁ ነገር እንደገና ደግሞ አሁን የት ሲሄድ ልለብሰው ነው የሚገርማችሁ። አሁን ቡትስ ጫማ ሰፈር ላይ መቼም አልልም። ሰውማ አሁን እኔ ኢትዮጵያ ላይ ኑሮዬ መስዬ ነው ስኖር የነበረው። አይሆንም ከኑሮዬ ጋርና ይሄ ቦክስ ጫማ ተሰቅሎ የት ሊሄድ ወይ ደግሞ የሆነ ደህና ስራ ኖሯችሁ በቃ የሆነ ቦታ ምናምን ስትሄዱ ኦኬ ይሆናል። መቼስ ዝንጥ መዘነጫ አሪፍ ነው። ግን እንደኔ ከሆናችሁ ደግሞ መሄጃ ከሌላችሁ፣ አሁን እኔ መሄጃ ከሌላችሁ ሰፈር ለሰፈር ውል የምትሉ ከሆነ ምን ያደርጋል? አሁን የሰፈር ላይ ውል ገበያ ውልን በዛች በሹፎኔ በቀሚሴ ውል ስለምን እንደሰፈሩ ነው እንደ ኑሮዬ ነው ስኖር የነበረው።
የምን ያን ቦክስ ጫማ የለ ያምን የለ አልለበስኩት። የሚገርማችሁ የምሬ ነው የምላችሁ ከለበስኩት ያለበስኩት ይበልጣል። አሁን እንግዲህ እኔ እስካሁን ካርጎ ያረኩበት በርሜሌ እንኳን እኔ እስከመጣ ድረስ ብዙ ያልተነካካ ምናምን እንደታሸገ አሁንም እንደታሸገ ትቼው የመጣሁት እንደተዘጋ ማለት ነው። እና ምንድነው አሁን ካለፈው ስህተቴ ስለተማርኩ አሁን ምንድነው ብር ነው ዋናው ነገር። ምንድነው የሚጠቅመው? ብር መያዝ ነው። ይሄ ልብስ ጫማ ምናምን በጭራሽ አይጠቅምም። አይደለም ይጠቅማል፣ ግን በቃ እዛ ስትሄዱ ይሆናል። በቃ እናንተ እዛ ስትሄዱ ምንድነው የምትኖሩበት በቃ ሰፈራችሁ አዋዋላችሁ ጋር የሚሄድ ልብስ ነው የምትለብሱት። አሁን የዛ ገብቼ ከአዋዋሌ ጋርና ከሰፈሬ ጋር ከሚሄድ ልብስ ስገዛ የገዛሁትን አይደለም በሽቲ ነው ወል ስንሞላው ማለት ነው። እና የሆነ በቃ አንድ አይደለም የሆነ ልብስ ያስፈልጋል፣ ግን በቃ ማብዛት ጥሩ አይደለ። ይሄ ቦክስ ምናምን ከለመኔ እቺ የሚገባቸው የኔ አሁን የኔ በቃ ይሄ ጂንስ ምናምን ወይ ኧረ ከለበስኩት ያለበስኩት ነው የሚወጣው የምር። እና ይሄን ነገር ከእንትን ከማለት ምንድነው የሚጠቅመው? ዋናው ነገር ብር ነው። ብር እኔ በጣም ይቆጨኛል ነው በጣም ይቆጨኛል። በጣም ከሚቆጨኝ ነገር ይሄ አፕሊኬሽን ሰብስቤ የምለብሰው መስሎኝ እናቴ የምለብሰው መስሎኝ እኔ ስለካ ኢትዮጵያ ሴት ከኔ ጋር ሄደው ሰፋ ያለ ልብስ ምን እኮ ነው የምን በቡት ጫማ ተሰቅሎ መሄድ ነው። የምን በየቀኑ ቦርሳ እያዙ ቂን ማለት የት ሊሄድ? የምን ታኮ ጫማ እያደረጉ በቀን ቂን የት ሊሄድ? የምሬድ ነው። 3 ዓመት ስቀመጥ ወል በሽቲና በእንትን ምንድነው በስኒፐር በአዲዳስ ጫማ ምክንያቱም ሰፈራችን ታኮ ምን ሊያሊ ራሱ ሳይገርመኝ እንደው ምን ሆኜ ነው የገዛሁት እላለሁ። ምን ሆነሽ ነው ሀኒ ይላል ለራሴ ጥያቄ ሆንብኛል። መቼም የምትለብሱበት የሆነ ፕሮግራም ላይ ይኖራችኋል፣ ግን በብዛት አይደለም። በጣም ይሄን ታክል ኧረ ብቻ እኔ የምላችሁ ይሄ ኮተት ምናምን ማለት ጥሩ አይደለም። ዋናው ነገር ምንድነው ብር ማስቀመጥ ነው። እኔም ስላየሁት ነው። አሁን እኔ በፊት ማለት ነው በፊት የዛሬ 2010 ላይ ነበር 2009 ላይ በኢትዮጵያ ማለት ነው። ያ ማለት በዛሬ 8 ዓመት ወደ 9 ዓመት ማለት ነው። እና በዛን ሰዓት እኔ ዱባይ የመጣው ጊዜ እንደዚህ ሲናገሩ ውሸት ይመስለኝ ነበር። እነዚህ ያውቀውን ምናምን እኔ ልክ እኔ እንደዚህ ስሰማ አትያዟት እነዚህ ደግሞ ምን ልለብስ ነው እንዴ ታዲያ ምን ልለብስ ነው ምን ልለብስ ነው? ጫማ የሚያስፈልገኛል፣ ልብስ የሚያስፈልገኝ ይሄ ነገር የሚያስፈልጉኝ ነገሮች ናቸው እል ነበረ እላለሁ በሰዓቱ። ምክንያቱም እኛ ስላላየነው ነው። እነዚህ በቃ አላረለ የሆነ በቃ ዝም ብለው የሚያወሩ ይመስለኝ ነበር፣ ግን አይደለም እውነታቸው ነው። እኔ ያኔ አሁን ሰምቼ ቢሆን ኑሮ ያን ሁሉ አኳቴን ሰብስቤ አልሄድም ነበር። የምሬን ነው። የሚጠቅመው ግን ብር ነው። የምሬን ነው። እኔ አሁን ያኔ ካርጎ ያረኩበትን ሳስበው እንዲህ ስንት ጎይ ቀዳሬን እሸፍንበት ነበር እል ነበር። እግዚአብሔርን ስንት ነገር መቼም የጎደለኝን ነገር ቤት ሲታችሁ ስትኖር ደግሞ የሚጎላችሁ ብዙ ነገሮች አሉና ያን አሟላበት ነበር እል ነበር። ካርጎ ያረኩበትን ሳስበው እዛ የትራንስፖርቱን ሳስበው እዚህ የትራንስፖርቱን ሳስበው አስፈሽቶ የኪሎ ስታስቡት ሂዳችሁ ደግሞ ያን ዕቃ ሳትጠቀሙ ስትቀሩ ምን አይነት ጉዳት አስቡ። እቃውን ልሽጠው ትሉራሉ የገዛችሁት ብር በፍጹም አሁን ለምሳሌ ልብስ ሰልባጅ ነው የምትባሉት። የምሬ ነው። አሁን እኔ ቱታዎች በብዛት ይዤ ገብቼ የምለብሰው መስሎኝ አንድ ቀንም አልለበስኩም። ከዛ የሚረከሙ ከሆነ ብዬ በብዛት ስጠይቅ እኮ ኦሪጂናል አይደለም ማለት የምሬ ነው። አሁን ኦሪጂናል ብዬ ነው ኦሪጂናል አይደለም ማለት ብሩን ሲያረክስብኝ ተወኩት። አሁን ይበር ምን ሊያደርግልኝ ነው የተውት አልኩት። እና እንደዛ ነው እላችኋለሁ። ግን ያው በርካሽም መሸጥ ይቻላል። ግን ምንድነው የገዛችሁበትን ብር አታወጡትም። ኪሳራ ነው የሚሆን። አሁን እኔ ያችን ቱታ እኔ ቢያንስ ስንት ነው ያዩት ግን ማትረፍም አትችሉም። ማለት አሁን የራሴን ስራሽ ማትረፍም አትችሉም። የገዛሁበትን እንኳን የማይመልስልኝ ዋጋ ነው። አያችሁታ? ልክ እንደዛ ነው ኪሳራ ማለት ነው። ስለዚህ ኮተት ባታበዙ ባይ ነኝ። ይበቃችኋል። ወሬ አላበዛባችሁ። ባይ እመጣለሁ ደግሞ ሰሞኑን ባትወዱትም እዩልኝ። እሺ፣ አመሰግናለሁ። ስለምትከታተሉት ካያችሁት አመሰግናለሁ፣ ካላያችሁት አመሰግናለሁ። ባይ። ቲንግና የማያስፈልጉ ዝም ብሎ